ብዙ ቲክቶከሮች አካውንታችን ሀክ ተደረገ ሲሉ ሰምታችሁ ታውቁ ይሆናል። ታዲያ እንዴት ነው የቲክቶክ አካውንት ሀክ የሚደረገው? በዛሬው ቪዲዮ እንዴት አድርገን የቲክቶክ አካውንትን ሀክ እንደምናደርግ ስቴፕ ባይ ስቴፕ እናያለን። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሮ ኤኒ ሶሻል ሚዲያ አካውንቶችን እንዴት መጥለፍ እንደምትችሉ ነው ማሳያችሁ። ይሄንን ማንም ሰው ማድረግ የሚችለው ነገር ነው። በጣም ቀላል ነገር ነው። መጀመሪያ ወደ ምትፈልጉት ብራውዘር ትሄዳላችሁ። በፒሲ መሆን ይችላል፣ በስልክም መሆን ይችላል። ብራውዘራችሁ ላይ ትሄዱና ይሄንን ጽፋላችሁ nomorrz.com ይባላል። ከዛ መጀመሪያ ላይ ይመጣላችሁን እሱን ትነኩታላችሁ። ዌብሳይቱ ኢንተርፌሱ ይሄንን ይመስላል። በመጀመሪያ ሳይን አፕ ታደርጋላችሁ። እዚህ ጋር ዩዘር ኔም ታስገባላችሁ፣ ቀጥሎ ፓስወርድ። እዚህ ጋር ግን ኢሜል ስትጠቀሙ ማትጠቀሙትን ኢሜል ብታስገቡ ይመከራል። ቀጥሎ ኤጃችሁን ታስገባላችሁ። ካንትሪ ላይ ስንመጣ የፈለጋችሁትን ካንትሪ መምረጥ ትችላላችሁ። በመቀጠል አም ኖት ሮቦት ሚለውን ቲክ ታደርጋላችሁ። ሳይን ናው ሚለውን ቀጥሎ ትነካላችሁ ማለት ነው። ይሄንን ከጨረስን በኋላ ወደ ሎጊን ነው የምንሄደው። ቅድም የተጠቀምነውን ዩዘርና ፓስወርዱን ተጠቅመን ሎጊን እንላለን። እሺ አሁን የራሴን ላስገባና ላሳያችሁ። ከዛ ሎጊን እለዋለሁ። ከዛ እንደዚህ አይነት ገጽ ይመጣላችኋል። እዚህ ታያቸው እንዳለ መጥለፍ የሚችሏቸው ሶሻል ሚዲያዎች ናቸው። ፌስቡክ አለ፣ ኢንስታግራም አለ፣ ቲክቶክ አለ፣ ፓብጂም አለ። ብቻ እነዚህን ሁሉ ይህንን ዌብሳይት ብቻ መጠቀም መጥለፍ እንዴት እንደምንችል እናያለን። እንዴት ነው ሳዲያ መጥለፍ የምንችለው? ዋናው ጥያቄ ያለው እዚህ ጋር ነው። አሁን ለምሳሌ እኔ ቲክቶክ መጥለፍ ነው የምፈልገው። እዚች ጋር ሊንክ አለች እንደምታዩት። እዚህ ጋር ራይት ክሊክ ትነኩና ኮፒ ሊንክ ሚለውን ትነካላችሁ። ምንፈልገው ሶሻል ሚዲያ ላይ በመግባት ሊንኩን ፔስት ማድረግ ነው። ለምሳሌ ቴሌግራም ላይ ለጓደኞቻችሁ በዚህ መልክ መላክ ትችላላችሁ። ኤዲትም ከፈለጋችሁ እንደዚህ ኤዲት በማድረግ መላክ ትችላላችሁ። ልክ ይሄን ሊንክ እንደነኩ የነሱ ዩዘር ኔም እና ፓስወርዳቸው ሀክ ይደረጋል ማለት ነው። እናንተ ጋር የሱ ዩዘር ኔም እና ፓስወርድ ወደዚህ ዌብሳይት ይመጣላችኋል ማለት ነው። የቱ ጋር እንደሚመጣላችሁ ላሳያችሁ። ቅድም የገባንበት ቦታ ተመልሰን እንገባና እዚች ጋር ማይ ቪክቲምስ ሚል አለ። እሱን ስትነኩት እዚህ ጋር ፓስወርድ እና ዩዘር ኔሙን ያስቀምጥላችኋል ማለት ነው። ያን ተጠቅማችሁ እዛ ሰው አካውንት መግባት ትችላላችሁ ማለት ነው። ይሄንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ